በመንግስት ሳይፈቀዱ ህጋዊ ባልሆነ መንገድ የተያዙ ሰነድ አልባ ይዞታዎች ላይ ካርታ ለማግኘት ምን ቅድመ ሁኔታዎች ወይም ደግሞ መስፈርቶች መሟላት አለባቸው? እስከ መጨረሻው ድረስ ከተከታተላችሁኝ አንድ በአንድ በዝርዝር እምነግራችሁ ነው የሚሆነው። እስከ መጨረሻው እንድትከታተሉ እጋብዛለሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ እጅግ ጠቃሚ በሆነ የህግ ምክርና ትንታኔ ነው የተመለስኩት። ከብዙ የቻናል ተከታዮች የተጠየቁትን ጥያቄ ነው ዛሬ በምላሹ ይዤ የመጣሁት። እንግዲህ የተለያዩ ግለሰቦች በመንግስት ሳይፈቀዱ ህጋዊ ባልሆነ ይዞታ ሰነድ አልባ ይዞታዎችን ይዘው ካርታ ለማግኘት እየተጠባበቁ ያሉ ብዙ ሰዎች አሉ። እንግዲህ በዚህም መሰረት በመሬት ልማትና አስተዳደር ጽሕፈት ቤት ለመስተናገድ ሲሄዱ መሟላት ያለባቸው ቅድመ ሁኔታዎች ምን እንደሆኑ ብዙ ጊዜ የቻናል ተከታዮች ስትጠይቁ ነበር። በዚህም መሰረት ነው እንግዲህ ይሄን የህግ ምክርና ትንታኔ ይዤላችሁ የመጣሁት። ስለዚህ በመንግስት ሳይፈቀዱ ህጋዊ ባልሆነ መንገድ የተያዙ እነዚህ ሰነድ አልባ ይዞታዎች ላይ አንድ ሰው ካርታ ለማግኘት ወይም ደግሞ ለማውጣት ምን አይነት ቅድመ ሁኔታዎችን ማሟላት አለበት የሚለውን ነው የምነግራችሁ። እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ ይህን ቪዲዮ ሳብስክራይብ በማድረግ እንድትጀምሩት አሳስባለሁ። እንግዲህ ውድ ቻናል ቤተሰቦች በመሬት ልማትና አስተዳደር ጽሕፈት ቤት ሰነድ አልባ ይዞታዎች ላይ ካርታ ለማግኘት ስትሄዱ ለመስተናገድ ማሟላት ያለባችሁ ቅድመ ሁኔታ አለ። እንግዲህ ከነዚህ ቅድመ ሁኔታዎች ውስጥ የመጀመሪያው በ1997 ዓ.ም በተነሳው GIS ወይም ደግሞ የአየር ካርታ ላይ የሚታይ ቤት ያለውና ያ ቤት ደግሞ አገልግሎት አሁን ላይ እየሰጠ መሆኑ መረጋገጥ መቻል አለበት መጀመሪያ ላይ ውድ የቻናል ቤተሰቦች። ስለዚህ ቀጥታ መሬት ልማትና አስተዳደር ጽሕፈት ቤት ሄዳችሁ ስትጠይቁ ጽሕፈት ቤቱ የሚያየው የመጀመሪያው ይሄን ማረጋገጥ ነው ማለት ነው። በ1997 ዓ.ም በተነሳው የመንገድ ላይ ወይም ደግሞ የአየር ካርታ ላይ የሚታይ ቤት ያለው እንዲሁም ደግሞ ያ ቤት ደግሞ አሁን ላይ አገልግሎት እየሰጠ መሆኑን ያረጋግጣል ማለት ነው። በሁለተኛ ደረጃ እንግዲህ ቤቱ የመንግስት አለመሆኑ ወይም ደግሞ ቤት ካልሆነም ይዞታው የመንግስት አለመሆኑ ከሚመለከታቸው የመንግስት አካላት በደብዳቤ ተጠይቆ የተረጋገጠ መሆን መቻል አለበት። የተለያዩ የሚመለከታቸው የመንግስት አካላት አሉ። ከመንግስት ቤቶች ኤጀንሲ፣ ከቤቶች ልማት አስተዳደር ጽሕፈት ቤት ከእንደዚህ አይነት የሚመለከታቸው አካላት ዘንድ ቤቱ ወይም ደግሞ ይዞታው የመንግስት አለመሆኑ በደብዳቤ ተጠይቆ የተረጋገጠ መሆን መቻል ይኖርበታል ማለት ነው። እንግዲህ የሚመለከታቸው የመንግስት አካላት በ30 ቀን ውስጥ ውጤቱን ካላሳወቁ ምን ይሆናል የሚለውን በተመለከተ ባለ ይዞታው ግዴታ ውስጥ ገብቶ ወይም ደግሞ ዋስትና አስይዞ ገብቶ የመስተናገድ መብት ያለው መሆኑን ማወቅ ያስፈልጋል። እንግዲህ ይዞታው በመስተንግዶ ጠያቂው ይዞታ ውስጥ መሆኑ ከወረዳው አስተዳደር ጽሕፈት ቤት በኩል ተጣርቶ ሲቀርብ የሚስተናገድ ይሆናል ማለት ነው። እንግዲህ በመስተንግዶ ጠያቂው ውስጥ ካልሆነ አይስተናገድም ማለት ነው። ስለዚህ ያ ይዞታ ወይም ደግሞ ቤት በመስተንግዶ ጠያቂው ይዞታ ውስጥ ነው ወይ የሚለው ከወረዳው አስተዳደር ጽሕፈት ቤት በኩል ተጣርቶ መምጣት መቻል አለበት። እንግዲህ ከዚሁ ጋር ተያይዞ ይዞታው የተገኘበትን መንገድ የሚገልጽ ማስረጃ መያያዝ አለበት። ይዞታው በምንድን ነው የተገኘው? በውርስ ነው? በኑዛዜ ነው? በስጦታ ነው ወይስ ቤት ከሆነ ደግሞ በሽያጭ አማካኝነት ነው የተገኘው የሚለው በስነ ስርዓት ተረጋግጦ መታወቅ አለበት። ከዚሁ ጋር በተያያዘ በውርስ ከሆነ የተላለፈው የወራሽነት ማስረጃ ማያያዝ ይጠበቃል። በኑዛዜ ከሆነም በጽሁፍ የተደረገ ኑዛዜ ማቅረብን ይጠይቃል። በስጦታ ከሆነም እንዲሁ በጽሁፍ የተደረገ የስጦታውን ማቅረብን ይጠይቃል። እንዲሁም ደግሞ በሽያጭ የተላለፈ ቤት ከሆነ ደግሞ የቤት ሽያጭ ውል ማቅረብ ግዴታ ነው ማለት ነው። ከዚሁ ጋር በተያያዘ እንግዲህ ይሄ መስተንግዶ ጠያቂው ሰው ግብር የከፈለባቸውን ነገሮች ሁሉ አያይዞ ማቅረብ መቻል አለበት። የውሃ የመብራትና የተለያዩ ግብር የከፈለባቸውን ደረሰኞች በማያያዝ ማቅረብ ይጠበቅበታል። ከዚሁ በተጨማሪ እንግዲህ በመሬት ልማትና አስተዳደር ጽሕፈት ቤት ለመስተናገድ መሟላት ያለበት ቅድመ ሁኔታ የቤቱ አገልግሎት ከከተማው ፕላን ጋር የማይቃረን መሆን መቻል አለበት። ይህ ሲረጋገጥ ብቻ ይሆናል ማለት ነው ይሄ ካርታ የሚሰጠው። ከዚህ በመቀጠል በ1997 ዓ.ም በተነሳው የአየር ካርታ ላይ ለማይታዩ ይዞታዎች ደግሞ
ከ1997 ዓ.ም በፊት የተሰጠ ሰነድ መንግስታዊ ከሆኑ ተቋማት መቅረብ መቻል አለበት ወይም ደግሞ ከዚህ በፊት አመልካቹ ገንብቶ በቦታው ላይ እየኖረበት መሆኑን የወረዳው አስተዳደር ጽሕፈት ቤት ከአካባቢው ነዋሪዎች አረጋግጦ ማቅረብ መቻል አለበት። ይሄ ከሆነ እንደሌላ መስፈርት ተቆጥሮ ይሰጣል ማለት ነው። ሌላው ደግሞ በ1997 ዓ.ም በተነሳው በዚህ የአየር ወይም ደግሞ የመንገድ ካርታ ላይ ከሚታይ ቤትና ግቢ በከፊል ተቀንሶ በከፊል ተቆርሶ የተላለፈ ሆኖ አሁን ቤት ተገንብቶበት የሚገኝ ከሆነ ነው። በስተመጨረሻ ደግሞ እንግዲህ ከሽንሻኑ ማስተካከል ጋር የሚጣጣም መሆኑ ሲረጋገጥ ነው ማለት ነው። እንግዲህ ወደ ቻናል ቤተሰቦች እነዚህን ሁሉ መስፈርት ካሟላችሁ በመሬት ልማትና አስተዳደር ጽሕፈት ቤት ቀርባችሁ የመስተናገድ መብት እንዳላችሁ ማወቅ ያስፈልጋል። ከዚሁ ጋር በተያያዘ ሊነሳ የሚችለው ጥያቄ ከህጋዊ ይዞታ ጋር ተስፋፍቶ የተያዘ ሰነድ አልባ ይዞታስ ወደ ህጋዊ ይዞታ እንዲካተት ምን ቅድመ ሁኔታዎች ማሟላት አለበት የሚለው ጉዳይ ነው። ከዚሁ ጋር በተያያዘ እንግዲህ ከዚህ በፊት የተጠቀሱ ነገሮች እንደተጠበቁ ሆነው አሁን ላይ አገልግሎቱን በምትጠይቁበት ጊዜ በእጃችሁ የሚገኝ ወይም ደግሞ በይዞታችሁ ስር ያለና የድንበር ክርክር ወይም ደግሞ ይገባኛል ክርክር ከሌላ ሰው ጋር የሌለበት መሆኑ መረጋገጥ መቻል አለበት ማለት ነው። እንግዲህ ከህጋዊ ይዞታ ጋር ተስፋፍቶ የተያዘ ሌላ ሰነድ አልባ ይዞታን ለማካተት ወደ ህጋዊ መንገድ ለማካተት ከተፈለገ ማለት ነው። ከዚሁ በተጨማሪ ይዞታው በ1997 ዓ.ም በተነሳው የአየር ወይም ደግሞ የመስመር ካርታ ላይ ቤት ወይም ደግሞ አጥር የሚታይ መሆን መቻል ይጠበቅበታል። የቤቱ አገልግሎት ከከተማ ፕላን ጋር የማይቃረን መሆን መቻል አለበት። ከሽንሻኖ ማስተካከል ጋር የሚጣጣም መሆን መቻል አለበት። እነዚህ ቅድም የተጠቀሱ ነገሮች እንደተጠበቁ ሆነው ማለት ነው። ስለዚህ ውድ ቻናል ቤተሰቦች እዚሁ ጋር ግንዛቤ መውሰድ ያለባችሁ ጉዳይ በመንግስት ሳይፈቀዱ ህጋዊ ባልሆነ መንገድ የተያዙ ሰነድ አልባ ይዞታዎች ላይ ካርታ ለማግኘት እስካሁን ድረስ የጠቀስኳቸውን ቅድመ ሁኔታዎች ወይም ደግሞ መስፈርቶች ማሟላት እንደሚጠበቅባችሁ ማወቅ ያስፈልጋል። ለዛሬ የነበረኝ የህግ ምክርና ትንታኔ ይሄን ይመስል ነበር። በሌላ ጠቃሚ የሆነ የህግ ምክርና ትንታኔ እስክመለስ ድረስ ቻው ቻው ባይ